በአንድ ደቂቃ ህይወትን የሚቀይር አተነፋፈስ። ሰላም ጤና ይስጥልኝ። አዎ ዛሬ በአንድ ደቂቃ ውስጥ ህይወትን የሚቀይር አተነፋፈስ ነው ማሳያችሁ። ያተነፋፈስ ስሙም 4-7-8 ይባላል። ይህንን ቪዲዮ በተለይ ወላጆች ሆናችሁ ልጆቻችሁ ያጠናሉ ግን ጥሩ ውጤት ማያመጡላችሁ ከሆነ የደም ግፊት ያለባችሁ፣ የጭንቀት፣ የንዴት፣ የብስጭት፣ የእንቅልፍ ማጣት ችግር ያለባችሁ ሰዎች ወይ የምታውቋቸው ቤተሰቦቻችሁ ወይ የምታውቋቸው ሰዎች ሼር አድርጉልን። አዎ መጀመሪያ 4-7-8 የሚባለው ምን እንደሆነ ቴክኒኩ ያተነፋፈስ ፓተርኑ ምን እንደሆነ ልንገራችሁ። 4 ሰከንድ ማለት ነው። ያም ማለት አየር ወደ ሳምባችን የምናስገባው ለ4 ሰከንድ ነው። የምናስገባውም በአፍንጫችን ነው። 7 ሰከንድ ደግሞ አየር ውስጥ ሳምባችን ውስጥ የገባውን አየር ሆልድ የምናደርገው የምንይዘው ለ7 ሰከንድ ነው። 8 ደግሞ የምንለው አየሩን ከሳምባችን በአፋችን የምናወጣበት ኤክሴል የምናደርግበት ሰከንድ ነው። እስቲ ይሄ እንዴት እንደሚተገበር ላሳያችሁ። ይሄን ከመተግበራችሁ በፊት መጀመሪያ ቀጥ ብላችሁ መቀመጥ አለባችሁ። ቀጥ ብለን ከተቀመጥን በኋላ አንደኛው እጃችንን ደረታችን ላይ እናደርገዋለን። ሁለተኛውን ደግሞ ዲያፍራማችን ላይ። ዲያፍራማችሁ የቱ ጋር እንደሆነ የማታውቁ ሰዎች ካላችሁ እስቲ ብላችሁ ያ እጃችሁ ያስቀመጣችሁበት ጊዜ የተንቀሳቀሰው ዲያፍራማችሁ ያለበት ነው። ለ4 ሰከንድ አየር ስታስገቡ የምታስገቡት በአፍንጫችሁ ነው። ለ7 ሰከንድ አየሩን በሳምባችሁ ውስጥ ስትይዙት ሆልድ ስታደርጉት ከዛ ለ8 ሰከንድ በአፋችሁ ተንፍሳችሁ ታውጣላችሁ። ስትተነፍሱም ልክ ሻማ ልታጠፉ እንደምታይነት አተነፋፈስ ነው የምትተነፍሱት። ታዲያ ይሄን ከመጀመራችሁ በፊት የመጀመሪያው ነገር ማድረግ ያለባችሁ መጀመሪያ ኤክሴል ማድረግ ነው ወይም አየር ማስወጣት ነው ከሳምባችሁ ውስጥ። ይሄን የሚደረገው ከመኝታ በፊት ለ4 ጊዜ ነው። ቀን ላይ ሆነ ግን ከ2 እስከ 3 ነው የሚመከረው። ይሄን ደጋግማችሁ በምትሰሩበት ጊዜ ደም ግፊታችሁ ይቀንሳል። ጭንቀታችሁ፣ ንዴታችሁ፣ ብስጭታችሁ በተለይ ተማሪ ሆኖ በደንብ አጥንቶ ግን ጥሩ ውጤት እያመጣ የሌለ ፈተና ከመውሰድ በፊት ይሄን ካደረገ ትልቅ ጥቅም ያገኛል። ቢሮ ውስጥ ለምትውሉ ሰዎችም ትልቅ ጥቅም አለው። ይህንን ቪዲዮ ፎሎ፣ ላይክ፣ ሼር አድርጉልን።